አንድ አይነ ስውር አለ። አይኑ ጉልል ይላል፣ የሚያይ ይመስላል። ክፍለ ማርያም ይባላል። አሁንም አለ እዚሁ ገዳሙ እና ዘመዶቹ አይነ ስውር ሲሆንባቸው አምጥተው ገዳሙ አስቀመጡትና እዚያ ንፍሮ እንዲቀቅል ተመደበ። 12 ዓመት ንፍሮ ቀቀለ። በ12 ዓመቱ አይኑን አልተገለጠም እንዳለ ነው። ግን ምንም ፊደል ሳይቆጥር ምንም ሳይል ሳይማር ገብቶ ሳታት ይቆማል። አሁን አለ ክፍሌ ሳታት ይቆማል። መጽሐፍ የሚያነቡትን ሰዎች ስንክሳር፣ ድርሳን፣ ገድል የሚያነቡትን ሰዎች ሲሳሳቱ የሚመልሳቸው ክፍሌ ነው። ቅኔ ቤት አልገባም፣ መጽሐፍ ቤት አልገባም። ከዕቃ ቤት አንድ ዕቃ ሲጠፋ ተጫጭኖ ሄዶ ፈልጎ የሚያገኘው ክፍሌ ነው። አይነ ልቡ ነው የበራ ማለት ነው። አይነ ስጋ ያላቸው ሰዎች ጠፍቷቸው አጥተው ሲጨነቁ፣ ክፍሌ ግን አይኑ አይነ ስውር ነው፣ ምሩኛ አይልም። ገብቶ ቀውነን አውጥቶ እዚህ ላይ ነው ብሎ አውጥቶ ይሰጣቸዋል። ሌላው ውሃ ሲቀዳኔ ባይኔ ያየሁት ክፍሌ የተባለው ቅዱስ ያሬድ ገዳሙ ሆታች መግቢያው ላይ ያጥራል። አጥሮች አሉ፣ የታጠሩ ትልቅ ድንጋዮች አሉና በጀሪካ ውሃ ቀድቶ በሁለት እጁ በአንድ እጁ አንድ ጀሪካ በአንድ እጁ አንድ ጀሪካ ሞልቶ ውሃ ይዞ እዚያ ሲደርስ ከአጥሩ ሲደርስ ማንም አይመረውም፣ ማንም አይለውም። እንትኑን እንደያዘ ጀሪካውን እንደያዘ ዘሎት ሲገባ በጣም ነው የገረመኝ። አይን ያላቸው ሰዎች እኮ ጀሪካውን አስቀምጠው ነው አጥሩን ካለፉ በኋላ እንደገና ጀሪካውን የሚያወጡት። እሱ ግን እንደያዘ ሲገባ በጣም ባይኔ ያየሁትን ነው። የቅዱስ ያሬድ በረከት ለተሰጣቸው ሰዎች ዛሬም እና አንድ አባት ሲመልስ እዚያ ስንክሳር ሲነበብ ሲመልስ አዩትና ምን ተምሮ ነው ብሎ ሲጠይቁ አይ 12 ዓመት ንፍሮ ቀቅሏል፣ ሌላ አልተማርም አሏቸው ይባላል። እኔ ይህን ያህል ዘመን በትምህርት ቤት እድሜን ያባከንኩትን እድሜን እንደ ክፍሌ ንፍሮ ብቀቅል በተሻለ ነበር። ጃፓን እምነት የሌላት ሀገር ናት። በአመት አንድ ቀን ነው የአምልኮ ቦታ የሚሄደው በሙሉ 80 ሚሊዮን ህዝብ ነው። 80 ሚሊዮን ህዝብ በአመት አንድ ቀን የአምልኮ ቦታ ይሄዳል። ግን ጦርነት የለም ጃፓን፣ ረሃብ የለም ጃፓን፣ የርስ በርስ መከፋፈል የለም ጃፓን። ጄኔቫ ሄጄ ነበር ባለፈው። 5-6 ቋንቋ አላቸው። በቋንቋ የሚጣላ ሰው የለም። በቋንቋ የሚጣላው ደንቆሮ ነው እንጂ ሰው በቋንቋ አይጣላም። ቋንቋ ለሰው እንጂ ሰው ለቋንቋ አልተሰጠም።